نيجي السلام عليكم ورحمة الله وبركاته. دبيت سبوت عندي ناتو سلام ناتو عندي كرماتو. سرات إن النت عندي تزوج شوال كنيا قال الحمد لله علن لاتو. قدي يسمون بكرشنا. نوم نكرانيو مالتنا ويهو قدي دمو يبع الشرب قد درس يعني دمو يزين الشرب يوم ولا بقى. قدي على تدست ولا البعيد يوم الدست جدي نو. نعم من يسال للنسارة مسلاتشوني الناس سلوا زاري سلوا مالدي إنجدي باندي جرو يابو مشونو واتزك ني نجريتوني ني ماي من القشون ده يجور قد اشتفتوا تفتوا بشو نا يوم قدي سلوا كا يتداركنا إذا أنا للاتوا الله هون زي باترا من أورجس هنا ገና የጀመርኩት ሳቦካ ሳላሳያችሁ ቀረው ራስቸው ቪዲዮ መስራቴ ማለት ነው። እና ሳቦካ ሳላወራችሁ ቀረሁኝ። ያው እንግዲህ ሄሊት ምን አለው ካላችሁ ወተትና በዘይት ነው ያቦካሁት። ኦሬዲ ውሃ የለው ሌላ ምን አረኩበት ጨውና ስኳር ቤኪንግ ፓውደር ይደረግ ነበር። አጋጣሚ የለኝም ለሱም ብዬ ያኔ እንዲገራ ስለሆነ ያን ያክልውነት የለም ብዬ አላረኩበትም እንዴ ይደረጋል። እንቁላል ይደረግ ነበር። እንቁላል አለኝ ግን ምናልባት ኩኪሱ ከቆየ እንቁላል ጥሩ አይደለም ብዬ ትቻለሁ ማለት ነው። ቶሎ ካላለቀ ኩኪሱ በርግጥ አይበረክትም እንደ አይነት ነገር ዳቦቆሎና ኩኪስ አይበረክትም። በርግጥ ግን እንደው መጠንቀቁ የተሻለ ነው ብዬ እንቁላል አላረኩበትም እና በቃ የሆነው በቃ አራት ነገር ጨውና ስኳር ወተትና ምንድነው ሰላረግን ዘይት ማለት ነው። እና እንግዲህ ኩኪስ ልንሰራ ነው እኔና ሰልዋላችኋለሁኝ። ያው እንግዲህ ለብሶ መስራት አልችልም እኔ ሰልዋ አጋዥ አለኝ ዛሬ እንዳታስቡ። ያው ቃዲስ ስለወረደላት ያንበረቋቋሰኝ ነው። ቆላሳያችሁን ረባሽ ላሳያችሁ ነው እንጂ ረባሽ አዋት አይበለም ካካን እንዴት ናችሁ ባያችሁ እንትኑን ነቅላ ፓትራውን ነቅላ እየተጫወተኝ ነው። መቼም አለኮስኩትም ብዬ ነው ዝም ያልኳት ማለት ነው። ትጫወት እስከምጠፈጥፍ ይኸው ገና ምንድነው እስከምቆራረጥ ገና አልቆረጥኩም። ገና ፓትራ ወረድኩ ማለት ነው። እና እስከዛ ትጫወት ብዬ ያው እኔም ልረፋት ብዬ ያው ስለኩስ ይዤ ተወጣለሁ ችግር የለውም እላችሁ እና እንግዲህ ይሄን ይመስላል። ያው እንግዲህ የበዓል ድባቡ ደስ ይላል ባይገርማችሁ። አሁን ለተራሱ ስልኬን ተትናንት ወደ ወጥቼ ነበርና ስልኬን ሳልይዘው ቀርቼ ሳልቀርጽላችሁ ቀረሁ ማለት ነው። ሱቅ ወጥቼ ነበር ለምጣ አንድ ነገር ገዛ ብዬ ይገርማችኋል። አደማቁ በቃ ሳውዲ በሉት አልኳችሁ። ሳውዲ በሉት በቃ እንዳለ ሁሉም ሰው ልጆቹን እያያዘ ምናምን ደሞ ቅራሜ ነበርና አቃው ነው ያው ትምህርት ቤቱም ስለሌለ ነው መሰል አንድ ሰው 3 ልጅ 2 ልጅ 4 ልጅ እያያዘ ሱቅ ለሱቅ ነው በቃ እንትን የሚሉት ማለት ነው። ልጆቻቸውን ይዘው ልብስ ገዘታ ያው ኑሮ ውድ ነው ይባላል። ሰውማ ብር አለው ጋይስ ወላሂ ድባቡ ሲያምር በቃ ኢትዮጵያ ላይ እንደዚህ ሱቅ ልብስ ሱቅ ጭር ያለ ነው ስትሄዱ ባማንቀም ማለት ነው። በቃ ጭር እኔ ምን ሽጣው ነው የቤት ኪራይ የሚከፍሉት ሁላ ያስብላል ማለት ነው። ጭር ከማለቱ ብዛት ወላኪን አሁን ለበዓል ይለያል አልኳችሁ። በቃ ልጆቻቸውን እያያዙ እንዳለ ሱቅ እኔ ብቻ ሰላዋን ይዛታለች። ያው ስለማቀው ጫማ ብቻ ነኝ ገዛሁት በመሰረቱ ቀሚስ ቤት ስለሞላት ማለት ነው ያለበሰው ሁሉ ስላለ ይዛት አለርኩም ማለት ያኔ እሷ መሸከም ነው እንጂ በእጇ አትመርጥ ምናት እንጂ ደስ ይላል። ወደ ይሄ ሀቂቃ ለመናገር ደስ ይላል። በጣም ድባቡ ድምቅ ብሏል ከተማው ማለት ነው እንጂ ግርግርታው ምናምን በጣም ደስ የሚል ነው እላችኋለሁ። እና ደግሞ ይሁንኛ በቤት ጀምረናል ማለት ነው መርፎቅፎቅ። እስቲ እንግዲህ እሰራለሁ ኩኪስ እስከዛሬም ማለት ነው። እስቲ እንግዲህ ዛሬውን አላህ ያወጣው ያው እናንተ ጋር ነው የምሰራው ማለት ነው። እስከመጨረሻው አብራችሁን ሁኑ። እናንተ እንኳን ለበአንድ አይነት ነገር የለባችሁም። ያው ከሱቅ ነው የሚመጣው ሁሉ ነገርና ደህና ድካም የለም። እኔ ኩኪስ ለምን አረፍኩት መሰላችሁ? እንትን ነው ይሄ ጊዜው ይለኝ ሚጣን ይዤ ዳቦ ቆሎ ነው ብዙ ጊዜ የሚቆረጠውና ግን አሁን ሚጣን ይዤ እንደብዬ ዳቦ ቆሎ ቆርጣለሁ። በጣም ነው የሚያቆየው ጊዜ ይፈልጋል።
ጎረቤቶችም ነው አራስ ናቸው የምቀርባቸው ማለት ነው። እንደዛ ስለሆነብኝ በቃ ኩኪስ ልቆረጥ እና ዳቦ ጨምርበታለሁ ችግር የለም ብዬ ነው እላችኋለሁ። ኩኪሱ ስለሚያፈጥን ዝም ቢቱት ይመጣ እና እንደዛ ነው እላችኋለሁ። በቃ ሰልዋ አሁን ለመደች ኦልሬዲ ኒቃብ ለብሽ እንደዚህ ቪዲዮ ስሰራ አዛ ታረግነበት አቋታላችሁ ልንጠላጠም ነበር የምትለው አሁን ዝም አለች። የራስሽ ጉዳይ አለልማይ የራሷ ጉዳይ ትለፍልፍን እሷ ላይ ምን አንጠላጠለኝ ብላ ዝም ብላለች እላችኋለሁ። ለማንኛውም አብራችሁን ቆዩ። ያው ለብሼ ብዙ ስራ እንትን አይደልኝም። ያው ልግፋና ደግሞ ትንሽ እጠራችኋለሁ ማነው አወራችኋለሁ እላችኋለሁ። ጓደኞቼ አብራችሁን ቆዩ። እሺ ቤተሰብ እንዴት አላችሁ? እንግዲህ እዚህ ደርሰናል ማለት ነው። አንድ ሰንያ ሞልተናል። ያው ትልቀኛ ሰንያ ይሄ ነው ማለት ነው። ባለ 3 ኪሎ ያው ግን ሊያዳግመኝ ነው ማለት ነው። ሊጥ አለኝ እዚህ ጋር ያው መብዛትም አለበት። ያው እንግዲህ ቅርጹ እንዴት አያችሁት? ሙሉ ልብ አለ፣ የተሰበረ ልብ አለ፣ ዜሮ አለ። ልባችን ከሚሰብር ነገር ሁሉ ይጠብቀንና ማለት ነው። ግን ሰልዋ አዛገችኝ። አዋት ወላሂ ውሃ ደፍታውን ልብሷ የለም ሊጥ እየበላኝ ነው። አንቺ ሰልዋ አንቺ ዶሮ ይስቁብሻል፣ ባላ ያመጡልሽ አንቺ ጦጣ። ጎማው እንደምታልኳችሁ እኔም ስራ ያናለሁኛው ከትኩስ ሩቅ ናብይ እንዳለ ቄጧ ሁላ እንዳለ ልብሷ ሁላ ረሷል። በቃ አሁን ደግሞ 3ኛ ታስቀይረኝ። አይ ልጅ ይዞ ስራ ያምርም ጎበዝ። እና እስኪ እንግዲህ ቆንጆ ሆኖ የሚወጣ ያርገው እላችኋለሁ። እንግዲህ እናስገባው ነው ኦልሬዲ ለኩስና በነገራችን ላይ ለእንትን ስለኩሱ ታውቃላችሁ መቼም ብዙዎቻችን ባጃጅ ገባብን ድምጽ ማለት ነው። ለዚህ ለኩኪስ እንትን ስትሉ ከላይ መተታይም እኩል ነው። ያኔ መንፋት ምናምን ስለማይጠበቅበት ዳቦ ቢሆን ከታች ብቻ እንላለን። ታንቺው ግጃ አሁንስ ለኩሻለሁ ጨመድድሻል እዚህ እና ኩኪስ ስለሆነ ቀጥታ ከላይም ለኩስን ማስገባው ማለት ነው። ኩሽ ማማዬ ኩሽ ናይ ኩሽ በቃ ይጀሉጣ ኦልሬዲ የጋለ ነው ማለት ነው። ሀቂቃ ልጅ ይዞ ስራ አያስፈልግም። እንደው መቼም ቤት ይዞ እንግዳ መሬት ይዞ ምንድነው ያገሬ ሰው ሲተርት ቤት ይዞ እንግዳ መሬት ይዞ እዳ አይቀርም ይባላልና ያው በባል ዝም አንልም ብለን ነው እንጂ በጣም ነው የምታስቸግረው። ሁሉም ለነካካው ሊጥ እየበላኝ ነው እንግዲህ መታመማ ነው ሆዷ ካካማይ ካካ እና ብሽሩ ከኛ ጋር ቆዩ እንግዲህ ደህና ሲወጣ እናያለን። እሺ እንግዲህ ቤተሰብ ይሄን ይመስላል ማለት ነው። በስሎታል እንግዲህ የሚያምር ሆኖ በስሏል። እንግዲህ የጣዕሙን ነገር ደግሞ እኔ ቀምሼ እነግራችኋለሁ ማለት ነው። ያው አልጨረስኩም፣ ባንዳ አላረገልኝም ማለት ነው። ገና እየቆራረጥኩ ነው። ያው እንግዲህ የበዓል ሽርም ጉዳችን ይሄን ይመስላል እላችኋለሁኝ። እና እናንተም መልካም ሽርም ጉድ እላችኋለሁ። አረብ ሀገርም ያን ያክል በጣም የሚያምረው ከለሩ ሀቂቃ ያው በቪዲዮ ብዙ አይደለም ይመስለኛል። ይሄን ይመስላል ማለት ነው። ቆንጆ ሆኖ አብስሏለሁ። እዚሁ ተቋቁሜ ነው በነገራችን ላይ ፓወር አለው ያሳረርባችኋል ካልተጠነቀቃችሁ ማለት ነው። ያው ሰፌር ላይ ያረኩት ነው። አሁን ይሄ ትሪ ላይ ምናምን ባረገው የመላብ ባህሪ ያለው የማላብ ማለት ነው። እንደዚህ ሲሆን ግን አሪፍ ነው። አሁን ባትሪያን አጥፍቻለሁ። ሌላውን ደግሞ እንደዚሁ ልሟላ ነው ማለት ነው። ያው እንግዲህ ከዚህ በላይ አላደግናቸው ማለት ነው። ያው ይሄንን ተመሳሳይ ስለሚሰራ ማለት ነው። እና ከቻልኩ ደግሞ ያው ዳቦ ቆሎ ጨምርበታለሁ። አቅሙን ካገኘው የሚያቋርጥ የታገኘው ትንሽ ጨምራለሁ ማለት ነው። ካልቻልኩ ደግሞ በቂ ነው። ያው እስከ 3 ቀን ነው እንግዲህ ፍሬን ያዝ አድርገን እናስይዛችኋለን። ታውቃላችሁ እንደዛ ነው እላችኋለሁ። በተረፈ አብሽሩ፣ አበረታቱን። መልካም የስራ ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።